ይሄ የብዙ ቪዲዮ ኤዲተሮች ጥያቄ ነው። ሳውንድ ዲዛይን እና ስቶሪ ቴሊንግ ምን ያገናኛቸዋል? ስቶሪ ቴሊንግን ለሁለት እንከፍለዋለን፣ ቪዥዋል እንዲሁም ሳውንድ ስቶሪ ቴሊንግ ብለን። ከነዚህ ሁለት የስቶሪ ቴሊንግ ፓርቶች ደግሞ ሳውንድ ስቶሪ ቴሊንግ የቪዲዮአችንን 60% ይወስዳል። ለሱ ማሳያ እስኪ ይሄንን ቪዲዮ ሳውንድ ዲዛይኑ ከመሰራቱ በፊት እንመልከተው። በሁለት ቪዲዮ ብቻ 1000 ሰብስክራይበር እና 4000 ሰዓት እይታ አግኝተናል። በዚህም ምክንያት 162000 የኢትዮጵያ ብር ሰርተናል። ነገር ግን ይሄ ክፍያ የመጣው ከዩቲዩብ አይደለም፣ ባወጣነው ስትራቴጂ እንጂ። እሺ አሁን ደግሞ ሳውንድ ዲዛይኑ ከተሰራ በኋላ እንየው። በሁለት ቪዲዮ ብቻ 1000 ሰብስክራይበር እና 4000 ሰዓት እይታ አግኝተናል። በዚህም ምክንያት 162000 የኢትዮጵያ ብር ሰርተናል። ነገር ግን ይሄ ክፍያ የመጣው ከዩቲዩብ አይደለም፣ ባወጣነው ስትራቴጂ እንጂ። እንዳያችሁት ነው ሳውንድ ዲዛይን ለስቶሪ ቴሊንግ ወሳኝ መሳሪያ ነው። ስለ ሳውንድ ዲዛይን ቀጣይ ቪዲዮዎችን እንሰራላችኋለን። የዛሬውን ሳውንድ ዲዛይን እስቲ ከ10 ስንት ትሰጡታላችሁ? ኮሜንት ላይ ጻፉልኝ።